ስለዚህ ሴት የተወሰነ ነገር አለመናገር ማለት በጣም ይከብዳል። አሁን በተለያየ ጊዜ መጮህ በማይገባን ጉዳይ ላይ ስንጮህ ይታያል። ታኛለኝ ታኛው ከተኛው በኋላ እየተካኩ ነበር ሲደፍሩ የነበሩ ማለት ነው። ከዛ እየተካኩ እየደፈሩ ከደፈሩ በኋላ ምንድነው እንትን ራሴን ስስት አይ እንደዚያ ከሆነማ በዚህ ነው ስሜታችን የሚኖር ይልና እንደዚህ ያደርጋ ይሆን እንደ ስድስት አይነት ነገር እንደ ስድስት ይሆናል እንደ ፌሮ እንዲህ ነው ቀጥታ እንደዚህ ሲወጉ የነበረ ማለት ነው። ጥቅጥቅ ካደረጉት በኋላ ስዳስሰው ራሱ ቁስሉ ይታወቀኝ ነበር። መጮህ ባለብን መናገር ባለብን ጉዳይ ላይ ደግሞ አፋችንን ዘግተን ዝም ስንል ራሱ ፈጣሪም ይታዘበናል። ማህበረሰባችን ህዝባችን በተለያየ ቦታ ያለው ማህበረሰብ ምን አይነት ወደ አውሬ እየተለወጠ እንደሆነ የሚያሳይ ነው። በማህበረሰቡ ውስጥ በርካታ ሰዎች እንዳሉ እየተመለከትን ነው። ወደ አውሬነት የተቀየሩ ከሰውን በታች ዝቅ ብለው ከእንስሳን በታች ዝቅ ብለው ምንም አይነት አስተሳሰብ ስለ ህይወት እይታ መልከታ የሌላቸው ከፍተኛ ጭካኔ የተሞላበት ወደ አውሬነት ከአውሬም በታች ዝቅ ባለ ሁኔታ ከአውሬ ስብዕና ዝቅ ባለ ሁኔታ የተቀየሩ ሰዎች እንዳሉ እየተመለከትን ነው። በሴት ልጅ ላይ ይህን ያህል ጭካኔ ለምን አስፈለገ? በአንዲት ሴት ተምሬ ህይወቴን እቀይራለሁ ቤተሰቤን እረዳለሁ ብለው ባሰቡ ሴቶች ላይ ሰው ታግቶ ገንዘብም ሊጠየቅ ይችላል። ብዙ ነገር ልንሰማ እንችላለን። ይሄ ምንም ማለት አይደለም። እሺ እንደ ኖርማልነቱ ችግር የለም። ሴት ከተደፈረች በኋላ እንዴት አላስፈላጊ በሆነ መንገድ በማይረባ ነገር ደግሞ በሌላ ሁኔታ አሳፋሪ በሆነ መንገድ የሚሰራው ስራ በጣም ይዘገንናል ለማውራት ራሱ። አሁን እነዚህ ሰዎች ጭምር ተቆጥረው ነው ኢትዮጵያ 100 ምናምን ሚሊዮን ህዝብ አላት የሚባለው። ሰው ናቸው እነዚያው ሰው ናቸው ብሎ ለመናገር ይቻላል? አሁን በጣም የሚያሳፍር የሚያሳዝን ጊዜ ላይ የደረስነው። በነገራችን ላይ ከባድ ነው። ቤተሰብ እንዴት ነው የተማሩ ልጆችን ትምህርት እንዲማሩ ከዚህ በኋላ ወደ ተለያየ አካባቢ አምኖ የሚልከው? ተማሩልኝ ብሎ ሴት ልጁን ወደ ሌላ አካባቢ የምንልከው እንዴት ነው ከዚህ በኋላ? በጣም ከባድ ነው። ሁላችንም በያለንበት ራሳችንን ጠይቅ። በነገራችን ላይ ዛሬ የኛ ቤት ስላልተንኳኳ ሊሆን ይችላል። ዛሬ የኛ ልጆች ስላልተጎዱ ሊሆን ይችላል። ነገ ሌላ ቦታ እየሰማነው ዜና እኛ ጋር የማይመጣበት እኮ ምንም ምክንያት የለም። ይህን ያህል ጭካኔ ከየት አመጣ ነው? ከየት መጣ ይሄ ጭካኔ? 90 ምናምን አብዛኛው የኢትዮጵያ ህዝብ አማኝ ነው፣ ሃይማኖት አለ ይባላል። ሴቶችን በዚህ መልኩ ደፍሮ እንደገና በፌሮ አካላቸውን ጭካኔ በተሞላበት መንገድ እንዴት ያለ ህሊና ነው ጎበዝ? ወዴት እየሄድን ነው? አሁን እኛ ሃይማኖት አለን፣ ፈጣሪ አለን። እኛ አሁን ሰው ነን። እኛ ሰምተንም ዝም እንላለን። ሰምተን ራሱ እኮ ዝም ነው የምንለው እኮ። ምን ብንደረግ ነው የምንንቀሳቀሰው? ምን ብንደረግ ነው ድምጽ የምንሆነው? ምን ብንደረግ ነው ይበቃል የምንለው? መቼ ነው ይበቃል የምንለው? መቼ ነው ለሰዎች ድምጽ የሚሆኑ? ሰው ለሰው ድምጽ ካልሆነ ለማን ድምጽ ሊሆን ነው? ሴቶች በተለይ ሴቶች ተደፍረው ሴቶች ተሰቃይተው ይሄው ይቺ ሴት አይታችኋል። መላው የኢትዮጵያ ሴቶች አይታችኋል። እኛ ወንዶች ሳልፈን እንቀመጥ። እናንተ መቼ ነው ሰላማዊ ሰልፍ የምትወጡ? ሴቶች ራሳችሁን ጠይቁ። ሰላማዊ ሰልፍ የምትወጡ ለራሳችሁ ጉዳይ እናንተ መቼ ነው? እኛ ወንዶች በብዙ መልኩ እንወቀሳለን። አዎ አረመኔዎች ነን፣ ጨካኞች ነን። በዚህ መልኩ ሴቶችን እየደፈረን እናሰቃያለን። አዎ የወንድ ጭካኔን ተው፣ ችግር የለም። ነገር ግን ወንዶች በዚህ መልኩ ሴቶች ላይ እንደዚህ የሚያደርጉ ከሆነ ሴቶች ምን እያደረጋችሁ ነው? ማን ነው ድምጽ የሚሆናት ለዚህ ሴት? ሰው በብሔሩ የተነሳ እየተያዘ በብሔሩ ጥቃት የሚደርስበት እስከ መቼ ነው? ወይስ ይቺ ሴት ብሔሯ ከኛ ወገን ስላልሆነ ነው ዝምታ የመረጥ ነው? የኢትዮጵያ ሴቶች ዝምታን የመረጣችሁት የእናንተ ብሔር አባል ስላልሆነች? መቼ ነው ድምጽ ምን ሆነው? አያሳዝንም? ወዴት እየሄድን ነው? ታዲያ ፈጣሪ የኛን ጾምና ጸሎት ይሰማናል? በዚህ ሁኔታ አንዳችን ለአንዳችን እየተጨካከንን ሰዎች ሲጎዱ አይናችን እያየ ድምጽ እንኳን መሆን ሲያቅተን ዝም እያልን ለምን? ይቺ ሴት የኛ እህት አይደለችም? ይቺ ሴት የኛ ልጅ አይደለችም? ወገናችን አይደለችም? ኢትዮጵያዊ አይደለችም? ወይስ ብሔሯ ብቻ ከኛ ወገን ስላልሆነ ዝም ልንል ቻልን ማለት ነው? ብሔሯ ለኛ ስላልሆነ ነው? ትግሬ ስላልሆነች፣ ደቡብ ስላልሆነች፣ ኦሮሞ ስላልሆነች፣ ሌላም ስላልሆነች ነው ዝም ያልነው? የኛ ብሔር ስላልሆነች የኛ ወገን ስላልሆነች ነው ዝምታን የመረጥ ነው? ሰው በመሆኗ ኢትዮጵያዊ በመሆኗ ይቺ ሴት ሊታዘንላት አይገባም?
መላው የኢትዮጵያ ሕዝብ ድምፅ ሊሆናት አይገባም ነበር? ለምን? እስከ መቼ እንደዚህ? እስከ መቼ ነው እንደዚህ የምንቀጥለው? እግዚአብሔር ይፍረድ። ሌላ ምንም አይባልም። የዚች ልጅ አምላክ እግዚአብሔር አምላክ ከላይ ሆኖ የሚመለከተው ሁሉንም ነገር ይፍረድ። እንደ ሀገር ይፈርዳል፣ በእነዚህ ሰዎችም ላይ ይፈርዳል። አንድ ቀን ለውጥ የሚመጣበት ጊዜ ይኖራል። አንድ ቀን የሰዎች እንባ የሚታፈስበት፣ ጭንቀታቸው የሚታይበት እግዚአብሔር አምላክ አንድ ቀን ይፈርዳል የሚል እምነት አለኝ። አንዳንድ ግለሰብ መቼም እንደዚህ አንቀጥልም። እያንዳንዱን ነገር ከላይ ሆኖ የሚመለከት ፈጣሪ አለ። በእርግጠኝነት አንገታችሁን አትድፉ። ዛሬ አንገታችንን ልንደፋ እንችላለን። አንድ ቀን ቀና ብለን የምንራመድበት ቀን ይመጣል። አንድ ቀን በብዙ መልኩ ያዘኑ ሰዎች እንባቸው የሚታፈስበት፣ ቀና ብለው የሚራመዱበት፣ የሚስቁበት ቀን ይመጣል። ይህ የሚመጣው በፈጣሪ ነው፣ በማንም አይደለም። ትናንት ከትና ሆዲያ ከዚህ በፊት ሆኖ በማያውቅ ሁኔታ አሁን እንደዚህ ዘግናኝ የሆነ ነገር እየሰማን ያለንበት ሁኔታ ለምንድን ነው? ሰዎች ከቦታ ቦታ ተንቀሳቅሰው መማራቀቷቸው ለምን? ሴት ልጅ በዚህ መልኩ ማሰቃየት ለምን? ማን ይፍረድ ታዲያ? ፍርዱ ለማን ነው? ፍርዱ ከየት ነው ብላችሁ ታስባላችሁ? ፍርዱ ከላይ ነው። ማርያምን፣ ፍርዱ ከላይ ነው። አትጠራጠሩ። እግዚአብሔር ይፈርዳል። መቼ አይታወቅም። ጊዜ እንስተው። እሱ አይቸኩልም እንደ ሰው። አንድ ቀን ግን የሚፈርድበት ጊዜ ይመጣል። እውነቷን የሚፈርድበት ጊዜ ይመጣል። አትጠራጠሩ። ለሁላችንም እድሜና ጤና ይስጠን። እውነቱን የምናይበት ቀን ይመጣል። ይቺ ሴት ተጽናናለች። አመሰግናለሁ። ሰላም ጊዜ ይሁንላችሁ።